እንደ ቤተ ክርስቲያን ትምህርት ከሆነ ዘመን ፍጻሜ ያለው፣ ዓለሙም አላፊ ነው። ሰማይና ምድር መቼ እንደሚያልፉ ግን ትክክለኛውን ሰዓት እግዚአብሔር ለማንም አልገለጠም። ይህ ማለት ስለ መጨረሻው ዘመን አንዳችም የሚታወቅ ነገር የለም ማለት አይደለም። ምልክቶች ተሰጥተውናል። ከነዚህም ምልክቶች አብዛኞቹ ትንቢቶች ተፈጻሚነት እንዳገኙ በታሪክ የተረጋገጡ ሲሆን የተቀሩትም በዘመናችን በመፈጸም ላይ ይገኛሉ። በዚህ ቪዲዮ እነዚህ የተነገሩና የተፈጸሙ ትንቢቶችን እንቃኛለን። ስለ ምጽአትና የዓለም ህልፈት ከቤተ ክርስቲያን ያፈነገጡ አስተሳሰቦች በየዘመኑ ተነስተዋል። ስተው የሚያስቱ ሐሰተኞች የጌታን መምጫ ቀን በድፍረት ከመናገር ጀምረው ብዙ ሰው ሰራሽ ትምህርቶችን በመፈልሰፍ ሰዎችን አሰናክለዋል። ከዚህ ማሰናከያ ተጠብቀን በቤተ ክርስቲያን አስተምህሮ እንድንጸና የሚያደርገን ትምህርት በዚህ ቪዲዮ ተካቷል። ቤተ ክርስቲያናችን በመጨረሻ ጌታ ዳግመኛ እንደሚመጣና በሕያዋንና በሙታን ላይ እንደሚፈርድ በጸሎተ ሃይማኖቷ ላይ ታውጃለች። ይህ የሃይማኖት መግለጫ የሆነ አዋጅ መነሻውን መጽሐፍ ቅዱስ ያደረገ ነው። ለመሆኑ ቤተ ክርስቲያን ጌታ በሕያዋንና በሙታን ለመፍረድ ዳግመኛ ይመጣል ብላ ስታውጅ ምን ማለቷ ይሆን የሚለውን በሊቃውንቱ ትርጓሜ ፈትተን እንማማር ዘንድ ይህ ቪዲዮ ተዘጋጅቷል። የዘመን ፍጻሜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ፣ ስለ መጨረሻው ፍርድ እንዲሁም ስለ ዓለም ማለፍ አስተምሯል። ነቢያትና ሐዋርያትም መንፈስ ቅዱስ የገለጠላቸውን መሠረት አድርገው ይህንኑ እውነት ሰብከዋል። የዘመኑ ፍጻሜ መቼ እንደሆነ ማወቅ የሚችል ከሰውም ሆነ ከመላእክት ማንም የለም። እግዚአብሔር ቀኒቱን እሱ ብቻ በሚያውቀው ሰውሮታል። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመራመራሉ፣ ዕውቀትም ይበዛል። ቀኒቱን ቢሰውራትም ግን ሰዎች የዘመኑን መድረስ እንዲያውቁና አይቀሬነቱን ተገንዝበው እንዲዘጋጁ ለማስረገጥ የሚችሉባቸውን ምልክቶች ነግሯቸዋል። ጌታችን በደብረ ዘይት ተራራ ላይ ለደቀ መዛሙርቱ የሰጠው ትምህርት ይህን የሚገልጥ ነው። የጌታችን ምጽአት እንደማይቀር የሚያስረዱ ማስረጃዎች የትንቢቶች መፈጸም ነው። በቤተ ክርስቲያን ሊቃውንት የምጽአት ምልክቶች ተብለው ከሚነገሩ ፍጻሜ ያገኙ ትንቢቶች መካከል ዋና ዋናዎቹ የሚከተሉት ናቸው። የቤተ መቅደስ መፍረስ። ጌታችን ስለ አይሁድ ቤተ መቅደስ መፍረስ ትንቢት የተናገረ ሲሆን እንደተናገረውም ተፈጽሟል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። ጌታችን በትንቢት እንደተናገረው በ70 ዓመተ ምህረት በሮማውያን ወራሪዎች ጥቃት ደርሶበት መቅደሱ ፈርሷል። የኢየሩሳሌም ጥፋት። ጌታን በግፍ ሰቅለው የገደሉት አይሁድ አገራቸው በቀኝ ገዢዎች መንግስት የተመታባቸው ሲሆን በዚህ የተነሳ እነሱም ቤት አልባ አገር አልባ ለመሆን ተገደዋል። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የአይሁድ ምርኮ። የሀገራቸው በቀኝ ገዢዎች መያዝ፣ መቅደሳቸው መፍረስ፣ የከተማቸው መደምሰስ ብቻ አላበቃም። ልበ ደንዳኖች በመሆን ጌታን እስከ መስቀል ድረስ የከፉት እነዚያ አይሁድ መሪር መከራ የገጠማቸው ብዙ ሳይቆይ ነው። ጠላቶቻቸው ማርከው ወሰዷቸው። ይህም ክስተት አስቀድሞ ጌታ በወንጌል የተናገረው ትንቢት ሲሆን በተናገረው መሰረት ተፈጽሟል። በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና። የአይሁድ መበተን። እስራኤላውያን የእግዚአብሔር መለኮታዊ ቁጣ ያስከተለባቸው ቅስፈት በምርኮ ብቻ ቢያልቅላቸው ኖሮ ምንኛ በታደሉ። ከምርኮ የተረፉት እግራቸው ወደ መራቸው ተበተኑ። እያንዳንዱ ቡድን ወደ ተለያየ አቅጣጫዎች እግር ያውጭኝ አሉ። በውጤቱም አይሁድ በሁሉም ክፍለ ዓለማት እንደ ጨው ተዘሩ። አውሮፓ ውስጥ በሁሉም አገራት ተበተኑ። በአፍሪካም እንዲሁ ሆነባቸው። ኢትዮጵያ ውስጥ አይሁድ ፈላሻ ወይንም ቤተ እስራኤላውያን በመባል ይታወቃሉ። ጌታ ይህ እንደሚሆንባቸው ሲገልጥ ወደ አሕዛብ ሁሉ ይማረካሉ ሲል ተናግሮ ነበር። የተቀሩትን በቀጣይ ቪዲዮ እናያቸዋለን። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ።